እሺ ሳሙኤል ስዩም እባላለሁ። አሼ ለሁለተኛ ጊዜ ነው የተገናኘ ነው። ማንጎሊያ ነው ማግኖሊያ እዛ ስልጠና ወስጄ ነበረ። እውነት ለመናገር ቶታሊ ይለያል። ደግሞ ይሄ እጅግ በጣም የተለየ ያለ ስስት የሰጠህን ያለ መቆራረጥ ያለ ምንም ቁጠባ የሰጠህን እውነት ከልቤ ጋር የተገናኘውበት ነው ብዬ ብናገር ማጋነን አይደለም። that's wonderful በጣም የሚገርም ነው። እግዚአብሔር ከዚህ በላይ የምታገለግልበትን ረጅም እድሜ ከጤና ጋር ይስጥህ። አሜን። በጣም አመሰግናለሁ። ታንክ ዩ። እውነት ከዚህ በላይ ምን ይባላል? ታንክ ዩ በጣም እውነት በጣም ነው የተገረምኩት። እኔ ነግሬያችኋለሁ፣ ለሁለተኛ ጊዜ ነው ብያችኋለሁ። ከዚህ ውጭም ሌሎችን ስልጠናዎች ወስጃለሁ። እጅግ በጣም ይለያል። እኔ በኢነርጂ ምን ያህል እየጨመረ እንደሄደ መለኪያ ቢኖር እንዳልከው ብትለካ ከየት ወዴት እንደሄድክ እጅግ በጣም የሚገርም ነገር ነው እና እግዚአብሔር ደግሜ እላለሁ ረጅም እድሜ ከጤና ጋር ይስጥህ። አመሰግናለሁ። አሜን። በጣም አመሰግናለሁ። ታንክ ዩ። ለካ እንደዚህ ነኝ እንዴ? ውስጤ ይህን ያህል ሰፊ ነው ወይ? ለካ ራሴን አላውቀውም ነበር። ምክንያቱም እኔ ስሜ አያና ነው የምባል። እኔ የማውቀው አያና በቃ ይሄኛው ነው። ውስጤ ያለው አያና ግን አላውቀውም ነበር። that's amazing of course ታለንቴ ምናምን አውቃለሁ፣ ግን ይሄን ያህል በጣም ጉርጉሩ የበዛ ጓዳ እንዳለ ግን አላውቀውም ነበር። ይሄንን ፍንቶ አድርገህ ስላሳየኝ በእውነቱ በጣም አድርጌ አመሰግናለሁ። ቆሜ ባመሰግን በጣም ይላል። በጣም አመሰግናለሁ። በጣም አመሰግናለሁ። በነገራችን ላይ ከመተማ አካባቢ ከሁመራ አካባቢ ነው የመጡት። አሁን ተጓጉዞ መምጣት ሁሉ ነገር እንኳን ፋሲሊቴትድ ቢሆን ምን ያህል ከባድ እንደሆነ ታውቃላችሁ። በዛ መስመር ላይ እስ ኦልሞስት የህይወት ውድድር ማለት ነው ማለት ቢሆን ይሁን አይነት ነገር ነው። በጣም ከባድ ሪስክ ይዞ ነው የመጣው። ይሄን ያህልም ዋጋ ይከፍላሉ ሰዎች ለህይወታቸው። ስለዚህ ይሄን ሁሉ ተጉዘ መጣ የምትፈልገውን ነገር ስላገኘ እኔ ደግሞ በጣም እጅግ በጣም ደስ ብሎኛል ስላገኘው ነገር። ብታጨበጭቡለት በጣም ደስ ይለኛል። አመሰግናለሁ። ህዝቤ ዕውቀት ከማጣቱ የተነሳ ጠፋ ይላል መጽሐፍ ቅዱስ። ስለዚህ ሰው ለመኖር ዕውቀት ያስፈልገዋል። አንተ ላይ ያየሁት ነገር ምንድነው? እኔ ሳይንስ ብቻ ቢሆን ኖሮ አልመጣም ላለማዋሸት፣ ግን መንፈሳዊ ነገር ጋር እየቀላቀልክ ከሳይንስ ጋር ስለምታስተምር የእግዚአብሔር ስፒሪት አለበት ብዬ ነው የማምነው። that's amazing በነገራችን ላይ I thank you very much በጣም ማለት የኔን ጄንዋይን ልብ ስላገኘ በጣም ከልብ አድርጌ አመሰግናለሁ። ታንክ ዩ። እና ይሄ የእግዚአብሔር ስፒሪት ስላለበት የሰው ልጅ በእውቀት መመራት አለበት። እውቀት ደግሞ መንፈሳዊን ሳይንስም የሚጠላ ነገር አይደለም። ትክክል። መንፈሳዊም ለህይወታችን አስፈላጊ ነገር ነው። ስለዚህ ሰው በእህል ብቻ አይኖርም በእግዚአብሔር ቃል እንጂ ይባላል። that's right ስለዚህ የመገብከን ነገር ምንድነው? ለህይወታችን የሚያስፈልገው ምድራዊ ነገር ሳይንስ እና ለህይወታችን ደግሞ የሚያስፈልገው የእግዚአብሔር ቃል። ልክ እንደ ምግብ፣ እንደ ውሃ፣ እንደ መጠጥ የእግዚአብሔር ቃልም ያስፈልገዋል። ምክንያቱም ብንበላ ልክ በተጠቀጠቀ ዶንያ አይነት ነገር ነው። that's right ለሰው ልጅ በቀን የእግዚአብሔር ቃል ያስፈልገዋል። እምነት ከመስማት ነው እንደሚባለው ማለት ነው፣ በማንበብ ብቻ አይደለም። ስለዚህ በሰማሁት ነገር እኔ በጣም ደስተኛ ነኝ። በዚሁ ቀጥልበት ለማለት ነው። አመሰግናለሁ በጣም ከልብ አድርጌ ታንክ ዩ። ጋሽ አሸናፊ እንዲሁም ኢምፓክት ሴሚናር ሙሉ ቤተሰቡን ከልብ አመሰግናለሁ። እንዳልኩት ይሄ ለእኔ አዲስ ነው፣ ግን በብዙ መንገድ ተጠቅሜበታለሁ እና ቀጣይ ዓመት የሚመነዘር ብዙ እውቀቶችን እንዲሁም ደግሞ ተነሳሽነትም ጭምር ፈጥሮልኛል እና ከልብ አመሰግናለሁ። ስለዚህ ጥረታችሁን ፈጣሪ ይባርክ። ጥረታችሁንም ከልብ አደንቃለሁ። አሜን። ከየት እንደሚጀምር እኔ አላቅም፣ ብቻ እንዴት እንደማመሰግንም አላቅም። ትላንትና ከሰማሁት አንጻር ማለት ነው። የበቁ አባቶች ድውቢን እስከ መፈወስ ደረጃ የደረሱ አባቶች ከተፈወሰ በኋላ ያ ድውቢ ክሬዲቱን ላለመውሰድ ኃጢአቴ ታወቀብኝ ብሎ ወደ ሌላ ገዳም ምናምን እንደመቀየር ይሄንን ስቶሪ አውቃለሁ። እሺ ያንተን ደግሞ ምን ብዬ እንደምገልጽ አላውቅም። that's amazing
ስለዚህ ያ ጉዳይ ያንተ ነው ተብሎ ኃላፊነት እንትን እንዳይሰጠው ክብር እንዳይሰጠው that's amazing የሚገርም ነው። እሺ ያንተን ደግሞ እንዴት እንደማመሰግን ያላቀን አንተን የምልበትም ምክንያት አለኝ። ግን አንተን ለሰጠን ፈጣሪ ክብር ምስጋና ይግባው። አሜን። በዚህ አመሰግናለሁ። እና ላይፌ መቀየር የጀመረው 1 ዓመት ሞልቶታል ይመስለኛል። አንድ ዶክመንተሪ ተሰርቶ ነበረ እህቴ እዛች ጋር ፀሐይ የእውነቴን ነው የምለው። ብድግ ብዬ ላመሰግናቸው እወዳለሁ። የእነሱም ቤተሰብ እና ቤተሰቤ እንደሷ አይነት ቤተሰብ ነው። አሁን በእርግጥ አንድ ላይ የሉም። እሺ። እና ምን ይሰማኛል፣ ችግሮቹ ላይ የተፈጠሩት በእነሱ ምክንያት ነው። እነሱ ላይ ነው የምፈርደው። የእነሱን ዶክመንተሪ ካየው በኋላ ግን ለነሱ ማዘን ጀመርኩኝ። ጠየቅኳት ማዘርንም እንዴት እንዳደገች፣ ፋዘርንም ጠየቅኩት እንዴት እንዳደገ ጠየቁና ለነሱ ማዘን ጀመርኩኝ። that's amazing በጣም ይገርም። ከዛ ለነሱ ማዘን ጀምሬ ተውኩት እንትኑን ሰበቡን በነሱ ማሳበቡን ትቼ ወደ ራሴ ተመልሼ ለነሱ ማዘኑ ሲጀምር ህይወቴ ተቀየረ ኮምፕሊትሊ። ግን ምንድነው በፊት ማሳበበው ቤተሰቤ እንዲ ስለሆኑ ነው እንዲ ያለንኩት የሚለው ነገር እሱን ከተውኩ በኋላ ጭራሽ ሆኖ ነው ቢዝነሱ ወደ ሌላ ነገር ወደ ማሰቡ እየመጣው ነው ልላችሁ ፈልጌ ነው። እኔ አላቅም ብቻ አመሰግናለሁ። ይሄ ነው። አመሰግናለሁ። እኛሺ እኔ ማለት የምፈልገው እግዚአብሔር አምላካችን ነው። ግን እኔ አርቄ ነበር ማየው እግዚአብሔርን ሳጠፋም መልካምም ሲሆን እግዚአብሔርን ሩቅ እንዳለ ቀና ብዬ ሳጠፋም ተሳቅቄ በርቀት ነበር የማየው እና ያለ ማጋነን በሃይማኖት ያደኩም ብሆን እግዚአብሔርን ያገኘሁት እዚህ ነው ብል በሙሉ ልብ እናገረው ውስጤ እንዳገኘው እንዳየው አድርገኸኛል። ሌላ የባለፈው ሴሚናር ላይ እንትኔን ታስታውሰው ከሆነ አሁን ፕራክቲካሊ አውትሻይን እያረኩኝ ነው ያለሁት። ሰሬንድ አድርጌዋለሁኝ ሁሉን ነገር እና በጣም ነው የማመሰግነው። ባንተ ዘመንም ስላለሁኝ በጣም ላኪ ነኝ። በጣም የሚገርም ታንኪ ባይሆን ኖሮስ ዝም ብዬ ቢያልፍስ ሁሉም ነገርና ዌር ላኪ አሺ እግዚአብሔር ባንተ እየሰራ ነው። እኔ በቃ እንደ እንቁላል ነው ማይህ እግዚአብሔር እድሜና ጤና ይስጥህ። ቤተሰብ ይባርክልህ። እናመሰግናለን። አንቺ ብትባረክ እግዚአብሔር ይባርክሽ። እሺ አመሰግናለሁ። እኔ እንዲህ እላለሁ፣ ስጋና ደም ይህን አልገለጠልህም፣ ይህን ብርሃን አንተ ላይ ያበራ አምላክ እግዚአብሔር ይመስገን። አሜን። እግዚአብሔር ይመስገን። ታንኪዩ በጣም ታንኪዩ። እና እኔ አንተን በምን አይሃለሁ? በጨለማ ውስጥ የሚያበራ ብርሃን። ይሄ ብርሃን እየተጨመረልህ ይብራልህ። አሜን። እግዚአብሔር ይባርክ። አሜን አሜን። አመሰግናለሁ። ታንኪዩ። በጣም መንፈሳዊ ሰው ነኝ። አመሰግናለሁ። ግን በጣም እንድሞላ ኤነርጂ እንድሞላ እግዚአብሔርን ሞር እንዳምር ስላደረከኝ በጣም እግዚአብሔር ይባርክ። ታንኪዩ። በጣም አመሰግናለሁ። ተባረክልኝ። ተባረክ። አሜን አሜን። ምናልባት እኔ የዘመኑ ክስተት ነው ብዬ ነው የማስበው። አሼን ሁለንተናዊ በሆነ መልኩ በቴክኖሎጂም ዋቴቨር በሃይማኖቱም በሁሉ ነገር ምሉ የሆነ እንደው ምንም ነገር የማይወጣለት በዛው መልኩ ሰውንም የሚሞላ ሰው ነው ብዬ ነው የማስበውና የኔ ላይፍ ስትሪ በብዙ መልኩ ሪሌትድ ነው ካንተና በማስተማሩም በተለያየ መንገድ ብዙ ቪዲዮዎች ላይ ያለው አንተን ብዙ ነገሮችን ሼር አደርጋለሁ ካንተና ብዙ ነገሮችንም ተምሬበታለሁ ለእኔ ህይወት መለወጥ ማለት ነው። ስለዚህ እንደው እኔ የኢትዮጵያ መንግስት ይሄን በበጀትም የኢትዮጵያ የሃይማኖት ተቋማትም ቢሆኑ ይሄን በበጀት ሰፖርት አድርገው፣ ምክንያቱም
በሃይማኖት ውስጥ በማስተማርም በመማርም ተሳተፍ ያለው በጣም ከልብ የቀረበ ከእግዚአብሔር ጋር ያዋሃደ ለነፍስም ለስጋም የሚሆን የሚተርፍ መሬት የጨበጠ ነገር የሚያስተምር በጣም የተለየ ነገር በህይወት ያየሁት አሁን በዚህኛው ሴሚናር ነውና ከቃላት በላይ ነው። ምናልባት ይሄ ለሀገርም ለትውልድም የሚተርፍ አይነት ነገር ስለሆነ ትልቅ ቦታ እንደውም ደግሞ እንደዚሁ በጣም ፖዚቲቭ የሆኑ ማይንድ ሴት ያላቸውን ሰዎች ራዕይ ያላቸውን ሰዎች እንደዚህ የሚያሰባስብ የሚያገናኝ ኔትወርክ የሚሆን ጥሩ መድረክም የሚፈጥር ስለሆነ ሪሊ በጣም ደስተኛ ነኝ። እግዚአብሔር ይባርክ። እግዚአብሔር እድሜና ጤናውን ይስጥ። ቴንክ ዩ ሶ ማች። ስለዚህ ሁሉ ማን ይመስገን? እግዚአብሔር የተመሰገነ ይሁን። አሜን። እግዚአብሔር ይመስገን። እውነት አሼ የተባለው ነገር በሙሉ ይገባል ብዬ ነው የማስበው። ከጅማ ነው የመጣሁት። 4ኛ ቀኔ ነው ሆቴል ሳርፍ እና ስልጠናውን ለመውሰድ የመጣው እና በጣም የሚጋፋ ኢነርጂ ነበር የመጀመሪያ ቀን ብለህ ነበር እና አንዱ ኢነርጂ እኔ ነው። እና ጥያቄዎችን ጽፌ ነው የመጣሁት እና በሙሉ ተመልሰውልኛል። አንተ መከታተል ከጀመርኩኝ ኦልሞስት 2 ዓመት ሊሞላኝ ነው። በዩቲዩብ በደንብ ነው መከታተለው። አንዱ የቤተሰቤ አካል ነው የምትመስለኝ እና እዚህ ጋር ወንድሜ የሆነ ነገር የሚናገር ነው የሚመስለኝ። እሺ፣ በጣም ነው የማመሰግነው አሼ። በጣም ረጅም ጊዜ ያው በዩቲዩብ ተከታታይ ነበርኩ እኔ እና የመጣሁት ከደብረ ብርሃን ነው። እስከዛሬ የዩቲዩቡን ነገር ከጓደኛዬ ጋር እንዴት አድርገን እንደምናወራው በደንብ ነው የምንከታተለው። ከዛ ለማውራት ያክል ነው የማዳምጠው የነበረው። ከሱ ጋራ ያወራውን ወሬ ወይም ደግሞ ያስተላለፍከውን መልእክት እንረዳዋለን። በዛ በደንብ እናወራዋለን። በህይወት አይገለጥም። እናወራዋለን። በህይወት አይገለጥም። ለሰው ስንመክረው ያ ሰውዬ የሚጠቀም ነገር አለ። እኔ ላይ ግን አይሰራም። ለምንድን ነው የኔ ህይወት? የመከርከው ሰው ይሰራል። እና በጣም በርካታ ጥያቄዎች ነው ጽፌ የመጣሁት። እሺ፣ የጓደኛዬንም ጥያቄ እንደውም የሀገሪቷን ጥያቄ ማለት ይቻላል። እነዚህ ጥያቄዎች አንድ ባንድ እየተመለሱ ያልኩኝ በተለይ ሪሌሽን ላይ ያለውን መንፈሳዊ ነገር ላይ ያለውን ምናምን ነገር እንዲመለስልኝ እፈልጋለሁ የሚለውን ነገር ብዙ ጽፌ ነው የመጣሁት። ግን ሳላውቀው እያንዳንዱ ጥያቄዎች እኔ ውስጥ መልስ እንዳለ እንድረዳ ስላደረከኝ እንዴት መጸለይ እንዳለብኝ ሳይገባኝ ስንት ዓመት ሳበነበንብ የነበረው ነገርን ስለጠቆምከኝ ይሄ ሁሉ በእኔ ህይወት ላይ ያመጣው ነገር እና አሁን ደግሞ አስተማሪ ነኝ። በተማሪዎች ላይ የሚመጣውን ኢምፓክት ሁሉ ሳስብ በጣም ኢምፕረስ ያደርገኝ። ዋው! ካንተ በላይ ይሄ በጣም ያስገርመኛል። እኔ ደግሞ ምክንያቱም ሉክ እዚህ አንድ ሰው የሚመስል ነገር ነው ለውጥ መጣ የሚለው ሄዶ እያንዳንዱ ተማሪ ወደፊት የሚያገባ ልጆች የሚወልድ ፖለቲካ አመራር ውስጥ የሚገባ ድርጅቶች የሚከፍት ሉክ what's going to ripple that I'm blessed። በነገራችን ላይ I'm so blessed። ሸቀጥ በትሸጡ አንድ ቤት ነው የሚገባው፣ ግልጋሎት ላይ ዋለ አለቀ። ይሄ ተአምር ነው። በቃ I don't know how to express it. I'm so delighted። ይሄ ነገር ደግሞ ማን አደረገው ብዬ ሳስብ በቃ ቀጥታ ይሄ ፈጣሪ ካልሆነ እንዴት በሰው ሊሆን ይችላል? አይሆንም። ስለዚህ ያመጣው ኢምፓክት ሪሊ እውነት ነው። እኔ ላይ ብቻ ሳይሆን ወደዛ የሚጋባ ኢምፓክት፣ ወደ ቤተሰብ የሚጋባ ኢምፓክት፣ በሰላም የመኖር አይነት ስሜት ማለት ነው። እና ሳልኖረው የጓጓሁት አይነት ህይወት ስለሰጠኝ በጣም አመሰግናለሁ። በጣም ነው የማመሰግነው። እግዚአብሔር ይስጥ። በመጀመሪያ በጣም ነው የማመሰግነው። እድሜዬንና ህይወቴን የታደከው ታንክ ዩ እግዚአብሔር ይመስገን። እኔ 6 ዓመት ይሆነኛል የማቅክ ግን ምን ትላለህ? ብዙ ጊዜ አንተ ቪዲዮ ላይ አንዳንዴ ተማሙቆ የመኖር ትላለህ። በዛ ሰዓት ምንም አይነት ነገር ስላልደረሰ በህይወቴ ምንም በቃ ዝም ብሎ እንደማየትና ለጊዜው እርካታ ማግኘት እንጂ ትኩረት አድርጌ አላቅም። እሺ። እና ብዙ ዩቲዩብ እንትኖች ያው ዝም ብሎ ለኮሜንት ለማድረግ ምናምን ከፍታለሁ እንጂ ግን ከዛ በኋላ የሆነ ጊዜ በቃ በጣም ተስፋ በቆረጥኩበት ሰዓት በእውነት ነው የምናገረው፣ እግዚአብሔር በሚያውቀው ማለት ነው። ተስፋ በቆረጥኩበት ሰዓት ነገሮች ሁላ ሲጨላልሙ በእድል ማምን ሰው ነኝ ማለት ሰው ካደግንበት
እድልሽ ነው ምናምን የሚባል አይነት ነገር በቃ ለእኔ አልተፈቀደም፣ እግዚአብሔር እኔን አይወደኝም ያልኩበት ሰዓት ነበረ። እና እግዚአብሔርን ቃላቶች በመቀያየርና በማልቀስ እጅ በመጠምዘዝ እግዚአብሔርን ማስቀየር ይመስለኛል። ግን ሁሌ ችግሩ እየጨመረ ነው የሚሄደው። አንድ ቀን ነው በአንድ ቅጽበት አንዷ ሼር አድርጋ እዚህ ቲክቶክ ላይ ከምንጩ የተገናኘ ሰው የሰራ ሁሉ ይከናወንለታል፣ የእጁ ስራም ያማረ ይሆናል የሚል ነው። ከተሳሳትኩኝ ቃላቱን እዳዘማተር ገብቶኛል። እሺ እሱን አይቼ ቀጥታ ወደ ዩቲዩብ ገባው። ቀኑን ሙሉ ያንተን ሳይ ነው ሙሉ በቃ ቪዲዮውን ብታምንም ባታምንም 2 ደብተር ሙሉ ተጽፎ አለ ቪዲዮ እየጻፍኩኝ ማለት ነው። እግዚአብሔርን ይገርም ነው። ግን አልተጠቀምበትም፣ ወደ ተግባር አልገባም። እሺ ነገሮች በጣም እንትን ሆኑ። በቃ ከዛም ከዚህም አጣብቂኝ ውስጥ ስገባ በስነ ስርዓት ማየት ጀመርኩ ቁጭ ብዬ። እሺ ኮሜንት ሰጣለሁ፣ በስነ ስርዓት ማየት ጀመርኩኝ። ማታ መምጣት መሳተፍ ስለማልችል በሰዓቱ ይሄንን አጋጣሚ ሳገኝ በጣም ነው ደስ ያለኝ። በእውነት እግዚአብሔርን ዛሬ እስከዚህ እስከምደርስ ድረስ በጣም ጓጉቼ ነበር። እኔ ከጨለማ ውስጥ እንደወጣው ነው ምቆጥረው ነው። አሁን በዚህ ሰዓት እዚህ ቁጭ ብዬ ራሴን እየቀየርኩ ነው። ምን ማድረግ እንዳለብኝ ነው አሁን ለራሴ ፕላን እያወጣው ያለሁት። ከዚህ ጀምር ያለው አሁን እና ህይወቴን ታድገሃል ከነ ቤተሰቦች ከነ ቲሞች በእውነት ነው ማመሰግነው። በቃ አመሰግናለሁ። በጣም በእውነት ነው ማመሰግነው። በጣም ነው ማመሰግንሽ። እኔም እግዚአብሔር ይስጥሽ። የ3 ቀን ኢመርሲቭ ትሬኒንግ ለተከታታይ 3 ቀን ከጠዋቱ 2 ሰዓት ተኩል እስከ 11 ሰዓት የሚቆይ ሴሚናር አዘጋጅተናል። የሴሚናሩ ስም ትራንስፎርም ዩር ሆል ላይፍ ኢን 30 ዴይዝ ይላል። ይህ ሴሚናር የሚካሄደው በዚህ መንገድ ነው። 3 ተከታታይ ቀን ሙሉ ቀን አብረን እንውላለን። ፕሮቶኮሎችን በሙሉ መሬት ላይ እንነጋገራለን፣ እንተገብራለን። ከዛ በኋላ ደግሞ ለ1 ወር በየሳምንቱ ላይቭ እየተገናኘን ዙም ላይ የት እንደደረሳችሁ ሜንተር እያደረግን አቅጣጫ እየመራን ይህን ነገር ለ30 ቀን ተግብራችሁ እስከሚጨርሱ ድረስ አብረናችሁ እንሆናለን። ይህንን የምትፈልግ ከሆነ ከዚህ ቪዲዮ በታች በምታገኛቸው የመገናኛ መስመሮቻችን፣ በስልኮቻችን፣ በኢሜይሎቻችን ጻፍልን፣ ተመዝገብ። የዛን ቀን እዛ ቦታ ነው።